አረ ችግር የለውም። ደግሞ እኮ ሆዴ ነው ያመመኝ። ከፈለክ ደግሞ ትንሽ ሊሆንና በኋላ እንሄዳለን። እሺ በቃ እኔ ምግብ ላምጣልሽ። ተው ችግር የለውም። እና እዚሁ ያመጡልኛል። ሰላም ሰላም፣ ውድና የተከበራችሁ የሮዝ ቤተሰቦች እንዲሁም ለቻናሉ አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ አበረታቱኝ። ቪዲዮውን እስከ መጨረሻ ድረስ ለማየት ሞክሩ። ዛሬ እንግዲህ የመጣሁላችሁ በነ ርብቃ ድራማ ነው። እንግዲህ ርብቃ ተኝታ ስትነሳ ሆዷን አሟት ነበር። እናም አቤልም ተንቅልፉ ሲነሳ ደህና አደርሽ ርብቃ በማለት ደህና አድሬያለሁ አለችው። መሆንሽ ነው አመመሽ እንዴ አላት። አይ ደህና ነኝ ትንሽ ሆዴን አሞኝ ነው ብላ አለችው። እሷም እረ ደህና ነኝ አቤል ስትለው አቤልም ፊትሽ እኮ ትክክል አይደለም አላት። ትንሽ ሆዴን አሞኝ ነው ብላ መለሰችለት። አቤልም በቃ የማይመችሽ ምግብ በላሽ እንዴ አላት። እረ አልበላሁም ስትለው በቃ ተነሽና ሐኪም ቤት እንሂድ ሲላት አይ አቤል አሁን ደህና ነኝ ብላ አለችው። አቤልም ባለፈው ከወደቅሽ በኋላ ቼክ አላደረግሽም አይደል? ነይ ልውሰድሽ ሐኪም ቤት አላት። እሷም እምቢ አለችው። አይ አሁን ደህና ነኝ በማለት መለሰችለት። አቤልም እንግዲያስ ተነስቼ ምግብ ላንጣልሽ ሲላት አይ እናዙ ያመጡልኛል አለችው። አቤልም እነሱ እንኳን የተነሱ አይመስለኝም እኔ ልነሳ ብሎ ኩሽና ውስጥ ገብቶ እንግዲህ እንቁላል ፍርፍር ሰርቶላት ለርብቃ አመጣላት ክፍሏ ድረስ። አቤል ምግቡን ሰርቶ ካበቃ በኋላ ርብቃን እያጎረሳት እየተጎራረሱ በልተው ከጨረሱ በኋላ ርብቃም አቤል አመሰግንሃለሁ አለችው። አቤልም ምንም ችግር የለውም ብድር ነው የከፈልኩት የመለስኩልሽ አላት። ርብቃም ግን እኔ ጎርሼልሃለሁ አለችው። አቤልም እኔስ አልጎርስም ብዬሻለሁ እንዴ አላት። አቤልም ከእናቱ ጋር ከሄደ በኋላ እናቱም የአቤል እናት ምን ነው ቆያችሁ ብላ ጠየቃቸው። አቤልም አይ ርብቃን ትንሽ ስላመማት ምግብ እያበላኋት ነበር ብሎ መለሰላት። የአቤልም እናት አቤልን ጎበዝ የኔ ልጅ አለችው። ለትንሽ ጊዜ ተንከባከባት በማለት መከረችው። ማሚዬም እንግዲህ ይኸውልህ አቤል ጥሩ ሀሳብ አለኝ እና ሀሳቡም ርብቃን ይዛሃት ወተህ አብራችሁ ብትዝናኑ ብላ ሀሳቡን አቀረበችለት። እቤት ውስጥ ስትቀመጥ ይደብራታልና አዝናናት በማለት የአቤል እናት ታናግረዋለች። አቤልም ማማዬ የማይሆን ነገር አትቀልጂ በማለት መለሰላት። አቤልም እንደዚህ አይነት ነገሮችን እኔ ራሴ ነኝ መወሰን ያለብኝ አላት ለእናቱ። ማሚዬም አቤልን ምን ነው ርብቃን አትወዳትም እንዴ ብላ ጠየቀችው። አቤልም ምን አይነት ጥያቄ ነው የምትጠይቂኝ ማሚዬ አላት። የጠየቅኩህን ጥያቄ መልስልኝ ስትለው እንዴ ባልወዳት ለምን አገባታለሁ አላት አቤል። ማሚም ሚስቱን እንደሚወድ ባል ክብር እየሰጠሃት አይደለም አለችው። አቤልም ማሚዬ ቆይ ርብቃ ያለችሽ ነገር አለ እንዴ አላት። ማሚም እሷማ ምን ትለኛለች እሷ እንደውም ጥሩ ልጅ ስለሆነች ነው የታገዘችህ አለችው። አሁን ግባና አናግራት የት መሄድ እንዳለባችሁ ወስኑ አለችው። አቤልም እሺ በቃ ስራዬን ላመቻችና ይዣት ይሄዳለሁኝ አላት። ሪችም ከርብቃ ጋር መጣችና ርብቃ እስካሁን ተኝታችሁ ነው እንዴ ስትላት ርብቃም ሪችዬ ከእናንተ ፊት ነው የተነሳ ነው አለቻት። እና እስካሁን ምን እያደረጋችሁ ነበር አለቻት። ርብቃም አቤል ምግብ ሰርቶ ትንሽ ሆዴን ስላመመኝ እየበላን ነበር አለቻት። ሪችም ሰሞኑንማ አዳዲስ ነገር እያየን ነው ብላ ሳቀችባት። ርብቃም መስሎሽ ነው ሪች ምንም ነገር የለም ብላ መለሰችላት።
ሪችም መቅናት ከጀመረ መንከባከብ ከጀመረ ምን አዲስ ነገር ያስፈልገዋል አለች። ርብቃም አይ ፈልጎ እንኳን አይደለም አጋጣሚ ነው ብላ ለሪች መለሰችላት። ሪችም እንግዲህ ከርብቃ ክፍል ወጥታ ወደ ሳለ ስትሄድ እንዴ ርብቃ አልተነሳችም እንዲ አሁንም ስትል ማሚ ሪችም አይ ትንሽ ልቆይ ብላ ነው ብላ አለች። አቤልም አመማት እንዴ አለ። ሪችም እረ ደህና ናት ብላ መለሰችለት። እዩም እና ብቻዋን ናት አለ። በቃ እኔ ማብላት ስለማልፈልግ ሂጄ ላጫውታት ሲል አቤልም ቀንቶ ቁጭ በል እኔ ሂጄ አጫውታታለሁ አለው። አቤልም ርብቃ ጋር ከሄደ በኋላ ምን ነው ርብቃ አመመሽ እንዴ አላት። ርብቃም አይ ደህና ነኝ አቤል ስትለው ታዲያ ከኛ ጋር ለምን ሳሎን አትሆንም አላት። በቃ እንደዛ ከሆነ እኔ ካንቺ ጋር እዚህ እቀመጣለሁ አላት። አቤልም አይ ሂድና ከነሱ ጋር ተጫወት ስትለው አይ ብቻሽን ይደብርሻል፣ እንደውም ማሚዬን ዛሬ ላስደስታት እስኪ አላት። ርብቃም ምነው ማሚ ጠረጠረች ወይ ብላ ስትለው አይ መጠራጠር ሳይሆን ዛሬ እየጨቀጨቀች ነው በጠዋቱ አለና ለርብቃ ነገራት። ማሚ ርብቃን ከከተማ ውጭ ውሰድና አዝናናት አለችው። አቤልም ሄዶ ለርብቃ ነገራት። ማሚ ከከተማ ውጭ ሄዱና ተዝናኑ ብላናለች በማለት ነገራት ለርብቃ። ርብቃም አንተ ምን አልካት ብላ ጠየቀችው። እዩም እንግዲህ ለሪች አንቺ ቅመም ጠፍተሽ ብቅ አልሽ አላት። ሪችም ገና ሳምንቴ እኮ ነው ከሄድኩኝ አለችው። እዩም ቢሆንም ሳምንት እኮ ብዙ ነው አላት። ማሚም በሉ በቃ ተጫወቱ እኔ ወደ ውስጥ ልግባ ስትል እዩም ትንሽ አትቆይም እንዴ ማሚቴ አላት። ማሚም አንተ ደግሞ አድርቃት አሉ አለችውና ተነስታ ወደ ውስጥ ገባች። ርብቃም አቤል አለችው። አቤት ሲላት የሆነ ነገር ልጠይቅህ ነበር አለችው። ጠይቂኛ ሲላት ያው ጥያቄ አልወድም ስላልከኝ ነው ስትለው እሱም አይ ግድ የለም ጠይቂኝ አትሳቀቂ አላት። ከዛ እሷም ፍቅረኛ ጋር ተጣልተሃል ብላ ጠየቀችው። ስጠይቀው አዎ ብሎ መለሰላት። እንግዲህ አቤልም ርብቃን እየወደዳት ነው፣ ቀስ ቀስ እያለ እየወደዳት ነው ያለው። ርብቃም እንግዲህ ለምንድነው የተጣላኸው ከሷ ጋር ብላ ስጠይቀው እንደዋሸችው ሌላ ፍቅረኛ እንዳላት እና የዛን ሰዓት ምሽት ሲወጡ በወጡበት ሰዓት ሲደውልላት እንደነበረ ፍቅረኛዋ ነገራት ለርብቃ። ልም ርብቃ ብሎ ይላታል። አቤት አቤል ስትለው እስኪ ስለ ራስሽ አውሪኝ አላት። ምን ላውራህ አንተ ጠይቀኝና እኔ ልመልስልህ አለችው። ፍቅረኛሽ ጋር ሂጂ ስልሽ ፍቅረኛ የለኝም ብለሽ መለሽልኝ፣ የምድርሽ ነው ወይ ፍቅረኛ የለሽም ብሎ ጠየቃት። ርብቃም አዎ የለኝም ብላ መለሰችለት። አቤልም እንዴት እስካሁን የለሽም ትልቅ ልጅ ነሽ እኮ ሲላት እኔ እንጃ አለችው። አቤልም እስከዛሬ የምትወጁ ሰው የለ ሆኖ ነው ብሎ ሲላት አይ እሱማ አለ እና ለምን አትነግሪውም ሲላት አይ እሱ እንደማይወዳት ነገረችው። አቤልም ንገሪው እንደምትወጂው ይህን ጊዜ እሱም እኮ ይወድሽ ነበር ይወድሽ ይሆናል ሲላት ርብቃም አይ እሱማ አይወደኝም አለችና መለሰችለት። ርብቃም እንግዲህ መቼም ሊወደኝ አይችልም ስትለው
አቤል እሱ እንደሆነ የምትወደው ልጅ እሱ እንደሆነ ስላልገባው አይ አንቺ እኮ የምትወደጅ ልጅ ነሽ፣ ምን ያንስሻል በማለት ይመልስላታል። ርብቃም እያጽናናኝ ነው ወይ ስትለው አይ አይደለም ምሳሌ አሁን እኔ እየወደድኩሽ ነው ሲላት ርብቃም ደስ አላትና የምርህን ነው አቤል አለችው። እሱም ያው ከሌላ ቀን የተሻለ እየተግባባን ነው ብሎ መለሰላት። አዙም እንግዲህ አቤልና ርብቃ ቁጭ ባሉበት ስራ በዝቶብኛል ነይና እገዥ ስትላት አቤልም ቆጣ ብሎ ሁለተኛ እንደዚህ እንዳቲ አለና መለሰላት። እንግዲህ አቤልና ርብቃ ወግ እንውጣ አንድ ላይ ሲሉት እዩ ወግ እንደማይወጣ አይፈልግምና ሲነግራቸው ሪቺ አብረን እንውጣ ብለው አብረው ሲዝናኑ በደስታ ጊዜያቸውን ሲያሳልፉ ነበር። እዩ ከሪቺ ጋር፣ አቤል ደግሞ ከርብቃ ጋር ጊዜያቸውን ሲያሳልፉ ነበር። እንግዲህ ቪዲዮ ከተመቻችሁ ላይክ፣ ሰብስክራይብ አድርጉ።